ከዕለታት አንድ ቀን አንዲት ሳራ የምትባል በጣም ቀልቃላ ልጅ ነበረች። እንደለመደችው ቤተሰብ ሳታስፈቅድ ስትወጣ አንድ ቤት አገኘች። ስታንኳኳ ምንም ይከፍትለት ሰው ስታጣ ሳታስፈቅድ ዘልቃ ገባች። ወደ ውስጥም ስትገባ 3 ገንፎች ተቀምጠው አየች። የመጀመሪያውን ገንፎ ጠጋ አለችና ስትቀምሰው በጣም ያቃጥላል በጣም አለችና ወደ ሁለተኛው ዞረች። ሁለተኛውን ስትቀምሰው ደግሞ በጣም ነው የሚቀዘቀዘው አለችና ወደ ሶስተኛው ጠጋ አለች። ሶስተኛው ገንፎ ግን በጣም አሪፍ ነበር። ስለዚህ ደስ ብሏት እንደጣፈጣት በላች። ሳራ ይህን ገንፎ እንደጣፈጣት ከበላች በኋላ ወዲያው እንቅልፍ አላት። ስለዚህም ዞር ብላ ወደ ሳሎኑ መሄድ ጀመረች። ሳሎን ጋር እንደደረሰች 3 ወንበር አገኘች። ወደ መጀመሪያው ወንበርም ስትወጣ ይሄ በጣም ትልቅ ነው አለች። ከዛም ወረደችና ወደ ሁለተኛው ተቀመጠች። ይሄም በጣም ትልቅ ነው አለች። ከዛም ወደ ሶስተኛው ስትሄድ ግን በጣም ተመቻትና ቁጭ ለማለት ስትል ሳታስበው ግን በድንገት ወንበሩ መሰነጣጠቅ ጀመረ። ከዛም ስብር ብሎ ወደቀ። አለች። የባስ እንቅልፏን መጣ። ስለዚህም ወደ አልጋው ጠጋ አለችና ወደ አንደኛው አልጋ ላይ ወጣች። ይሄ በጣም ሰፊና ትልቅ ነው አይመችም አለች። ሁለተኛው ይሄም ልክ እንደዛው ነው አለች። ሶስተኛው ግን ተመቻት። ስለዚህም ሳታስበው በዛው ለጥ አለች። በዚህ ሰዓትም 3ቱ ድቦች ወደ ቤታቸው ተመለሱ። ማነው ገንፎዬን የበላው አለ በንዴት። የኔም ተነካክቷል፣ ማን አባቱ ነው የደፈረኝ አለች። ሶስተኛው ግን የኔም ተበልቷል፣ የኔማ ጭራሽ አልቋል፣ ምንድነው የሚሻለው አለ። የሆነ ሰው ወንበሬ ላይ ተቀምጧል፣ ማነው የደፈር አለ። የኔም ላይም ተቀምጧል፣ ማነው በእናታችሁ? የኔ ብሳል፣ የኔ ጭራሽ ተሰብሯል እኮ ማሚ፣ ወይኔ ጉዴ እያለ ማልቀስ ጀመረ። ወደ አልጋ ክፍሉም ሲሄዱ የሆነ ሰው አልጋዬን አበለሻሽቶታል፣ ማነው ይሄ ደፋር በእናታችሁ? የኔም ተበለሻሽቷል፣ ማን ይሆን ያበለሻሸብኝ አለች በንዴት። እንዴ የኔ አልጋ ላይም ሰው አለ፣ እዩ ማነች? ማነች ብሎ እናትና አባቱን ሲጠራ በዚህ ሳባ ሳሮን ነቃች። ስታያቸውን በደም ደነገጠች። ወይኔ ጉዴ አለችና እየሮጠች ደረጃውን ወርዳ ከዛም ሩጣ በሩን ከፍታ ከዛ ቤት ማምለጥ ጀመረች። ከዛ ቀንም ጀምሮ ሳሮን ወደዛ ቤት ተመልሳ አትመጣም። ድቦቹም በሰላም መኖር ጀመሩ። ልጆችዬ ተረቱ እንደወደዳችሁ ተስፋ አደርጋለሁ። እንደዚህ አይነት አሪፍና ጣፋጭ ተረት ለማግኘት ሰብስክራይብ ያድርጉ። ደህና ዋሉ ልጆችዬ፣ እወዳችኋለሁ።